አማኝ ፈልጋለሁ። ይህን ቃል የሚያምንና የሚቀበል የእግዚአብሔርን ቃል። አንዳንድ ጊዜ እግዚአብሔር መልእክት ሲሰጣችሁ ለባለ መልእክቱ ካልተናገራችሁ ይጨንቃችኋል። ሰሞኑ በጣም ውስጤ ሲመላለስ የነበረው ዛሬም በድጋሜ ስለሆነ ነው። የኔ ነገር በልስቲ አንዱ በጠላት መንደር አይቀርም። አንዱ የጠላት ምርኮኛ ሆኖ አይቀጥልም። አዎ እነግርሃለሁ፣ ያንተ ነገር ትዳር ሊሆን ይችላል፣ ልጆች ሊሆን ይችላሉ፣ በከፊል ምርኮኛ አይሆንም። ፋይናንስ፣ አገልግሎት የጠላት ምርኮኛ አይሆንም። ፍሬክ የጠላት ምርኮኛ አይሆንም። አሜን። ክብር ለእግዚአብሔር ይሁን። ያንተ ነገር ዛሬ አንዱን በጠላት መንደር አይቀርም። የዘገየው፣ የተከለከልከው፣ የተበዘበዝከው፣ የተጨነገፈው እያንዳንዱ በካሳ ወደ አንተ ይመለሳል። እስቲ ተናገር በራስ ላይ። እያንዳንዱ በካሳ ወደ እኔ ይመለሳል። አዎ እያንዳንዱ በካሳ ይመልሰዋል። ጠላት ለምኖክ ይመልሰዋል፣ ፈልጎክ ይከፍልሃል። በካሳ ትቀበለዋለህ። እስቲ ተናገር፣ በካሳ እቀበለዋለሁ። የዘገየውን በካሳ እቀበላለሁ። የተጨነገፈውን በካሳ አንተ ሳታውቅ በስውር በዘር የሚሰራ ሟርት፣ ድግም፣ ጥንቆላ በትዳር፣ በአገልግሎት፣ በፋይናንስ whatever it is ተሰውሮ ነገርን ሲያበላሽ የነበረ ከዘር ማንዘር በስውር ሲሰራ የነበረው ዛሬ እግዚአብሔር ያንን የዘር ማንዘር እርግማን፣ ያንን የዘር ማንዘር ጥንቆላ መንፈስ ይመታዋል። ነገርን ለቆ ይሄዳል። እስከ ካሳ በሰባት እጥፍ ተፍቶት ይሄዳል ያንተን ነገር። አሜን። እስከ ካሳ እቀበላለሁ ወለሲ በጠላት የተወሰደውን እስከ ካሳ ነው የምቀበለው። ዋናውን የወሰደውን አይደለም የምትቀበለው፣ እስከ ካሳ ትቀበላለህ። የእግዚአብሔር ቃል በዘጸአት ምዕራፍ 11 ላይ ቁጥር 1 ላይ ምን ይላል መሰላችሁ? እግዚአብሔር ሙሴን እንደዚህ አለው፣ አሁን አለ ለአንዴና ለመጨረሻ ሌላ መቅሰፍት በግብፃውያን ላይ አመጣለሁ አለው። ይህ ከዚህ በፊት ከነበሩ 9 መቅሰፍቶች የተለየ ነው አለ። ከዚህም በኋላ ፈርዖን እናንተን ውጡ፣ ግቡ፣ አትመለሱ፣ ሂዱ፣ ተመለሱ እያለ ልባችሁን አይወርድም። ከዚህም በኋላ ለምኗችሁ ነው የምትወጡት አለው። ለምኗችሁ ሂዱልኝ እባካችሁ። እሱ ብቻ አይደለም፣ ያልጠየቃችሁትን ውዱን ነገር ይዛችሁ ነው የምትሄዱት። የማይገባችሁን ስላደከማችሁ፣ ስላቆያችሁ፣ እኔን ስላላከበረ፣ እኔን ስለተዳፈረ አላቸው። አሁን ለምኗችሁ ነው ይለቃል። እባካችሁ ሂዱልኝ። ምን ልስጣችሁ? በምን ልባርካችሁ? መቼ ነው የምትሄዱት? በምን ላግዛችሁ? በምን ልተባበራችሁ? እንደውም ጸልዩልኝ፣ እግዚአብሔር ከእናንተ ጋር እንዳለ አውቃለሁ። የእናንተ አምላክ እኔ ከማመልከው በግብፅ ምድር ካለው አማልክቶች ሁሉ የሚበልጥ አምላክ እንደሆነ አይቻለሁ። ስለዚህ እውነተኛ አምላክ የእናንተ አምላክ ነው። እንደውም ጸልዩልኝ እንዳልሞት። በምን እንድከሳችሁ ትፈልጋላችሁ? የምትፈልጉትን ነገር በሙሉ ይዛችሁ ሂዱ እንዲል አደርጋለሁ አለ እግዚአብሔር። በቁጥር 1 ላይ ስትመለከቱ ዘጸአት 11 ቁጥር 1 ላይ ቁጥር 2 ቁጥር 3 እያላችሁ ስትሄዱ እግዚአብሔር ለእስራኤላውያን ሞገስ ሰጣቸው ይላል። ከፈርዖን እጅ ውዱን ነገር ተቀብሎ ወጡ ይላል። ወርቅ፣ የፈርዖን ሹማሚት፣ የፈርዖንና የሴቶቻቸው ውድ የሆነው ልብስ፣ ውድ የሆነው ወርቅ፣ ውድ የሆነው ጌጣጌጥ፣ የአንገት ጌጥ፣ የጆሮ ጌጥ፣ ልብስ፣ አንድም ነገር ለእነሱ ለስፔሻል ባህላቸው የሚለብሱትን ውዱን ነገር ተቀብሎ ወጡ ይላል። እጥፍ ተቀብሎ ወጡ። ያልሰሩበትን ተቀብሎ ወጡ። ያላሰቡትን ተቀብሎ ለምን? እግዚአብሔር አዟላ። አሁን ጠላት የሚተፋበት ሰዓት ነው። ይው የወሰደውን ብቻ ሳይሆን እጥፍ ዋጋ እንዲከፍል እግዚአብሔር ፈርዶበታል። እነግራለሁ ዛሬ እግዚአብሔር ጠላትን እንዲቀጠዋል። እስከ ዛሬ አንገት ያስደፋ፣ እስከ ዛሬ ያስለቀሰ፣ እስከ ዛሬ ያንከራተተ፣ እስከ ዛሬ በአገልግሎት ፍሬ እንዳታፈራ ተራራ ያዞረክ፣ በፋይናንስ እየሰራ ባሪያ ያደረገ፣ ምንም ነገር እጅ ላይ እንዳይኖር አዶኖ በምሰራው ስራ ባሪያ እንድትሆናል፣ በሲስተም በሰዎች በተለያየ መንገድ ተጠቅሞ በዘር ማንዘር በሲስተም በዘር ማንዘር እርግማን፣ ሟርት፣ ድግምት ካንተ ቤተሰብ በዘር የሚሰራ ተጠቅሞ በዘር ማንዘር ተጠቅሞ ነገርን ያበላሽ፣ ነገርን ያልጨነገፈ፣ አንገት ያስደፋ፣ ያስለቀሰ፣ የብዙ ጊዜ የጸሎት መልስ አልመለስ ያለ እግዚአብሔር በካሳ ያስመልሰዋል። አሁን በካሳ ከደጋሚው፣ ከሟርተኛው፣ ከመተተኛው፣ ከዘር እርግማን በካሳ ትቀበለዋል። ማለቴ በአንተ ዘር
ያልታየ በረከት፣ ባንተ ዘር ያልታየ ከፍታ፣ ባንተ ዘር